ኖላዊ ባለፈው ክፍል ሀናና ጆሮ መታረቃቸውና ሁሉም ጆሮ ብሩን የጠየቀው ለሀና አባት ሲል እንደሆነ ተረድተው ይቅርታ ጠይቀውታል። ሀናን ኤልያስ ተሰናብቷት ሄዷል። እሷም በጣም ተከፍታና አዝና እያለቀሰች እናያለን። ሰላም እንዴት ናችሁ? ኖላዊ ክፍል 31 ይዘንላችሁ መተናል። ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ድራማው እናልፋለን። የሚጀምረው ጆሮ የበፊት ጓደኛውን አግኝቶት ከእስር መፈታቱ ደስ ብሎት እያወሩ ጆሮም ስለ እስር ቤቱ እየነገረው እያለ ሀናን ጓደኛው እንዳገኛት ሲነግረው ጆሮ እኔ እስር ቤት ስላለው ልትቀማኝ ነው በማለት ይናደድበታል። እሱ ግን ጆሮ እስር ቤት እያለ ቦታውን እንድታሳየው ጠይቋት እንደነበርና ምንም ማታቅ ጥሬ እንደሆነች ይነግረዋል። ጆሮም ለምን ሙድ እንደያዘባት ይጠይቀዋል እና ይናደዳል። ተናዶ መሄድ አለብኝ ብሎ ተነስቶ ይሄዳል። አናም የምትሰራበት ቤት እያስተካከለች እያለ አሰሪዋ ትመጣና አብረው ቤተክርስቲያን እንዲሄዱ ትጠይቃታለች። ሀና ደንግጣ እነ ሰላም እንደሌሉ ትጠይቃታለች። ምናሴ አምሽቶ እንደተኛና ሰላም አልሄድም እንዳለቻት ነግራት አብራት እንድትሄድ ትጠይቃታለች። ሀና ግን ከአሰሪዋ ጋር መሄድ ከብዷት ነበር። ስታንገራግር ለልጆቹ ቁርስ ማን እንደሚሰራ ትጠይቃታለች። አሰሪዋም እራሳቸው ሰርተው ይብሉ በማለት አብራት እንድትሄድ ብትጠይቃትም እሺ በማለት ትወጣለች። ነጠላም እንድትወስድ ነግራት በመቀጠል ጆሮና የሀና አባት ቤት ሆነው የሀና አባት ጆሮን ፊደል እያስቆጠረው እናያለን። ሁለቱም እየተጫወቱና ስለ ሀና አስተዳደግ ለጆሮ አባቷ ይነግረዋል። በሀሳብም መለስ ብሎ ጥያቄ የምትወድና ጎበዝ ተማሪ እንደሆነች ይነግረዋል። ከአይምሮ በላይ ጥያቄዎችንም እንደምትጠይቀው እሱም ከአቅሙ በላይ ሲሆን መጽሐፍ ገዝቶ እያነበበ እንደነበር ይነግረዋል። ከዛም ከጭውውታቸው በኋላ ወደ ትምህርታቸው ይመለሳሉ። ሀናና አሰሪዋ ከቤተ ክርስቲያን እየተመለሱ መንገድ ላይ አሰሪዋ ሀናን ሰራተኛ ሆና ወደ እነሱ ቤት ብትመጣ አሁን ግን እንደ ቤተሰብ እንደሆነችና ምንም ነገር ብትፈልግ እንድትጠይቃት ትነግራታለች። ሀናም የአሰሪዋ ልጅ ሰላም ለምን ትምህርት እንደማትጀምር ትጠይቃታለች። ሰላም ጎበዝ ተማሪ እንደሆነች ስትነግራት አሰሪዋም ጉብዝና በጠፋችው ልጅ በሀሴት እንደቀረ ትነግራታለች። ሀሴት የጠፋችባት ልጅ ጎበዝ መሆኗንና ዶክተር መሆን እንደምትፈልግ ነግራት አሁን ግን ነገሩ ሁሉ መና መቅረቱን ነግራት ታዝናለች። ሀናም አጽናንታት እንድትጠነክር ትነግራታለች። አብረው ቁርስ ሊበሉ ይሄዳሉ። ሰላም ቤት ቁርስ ሰርታ ከምናሴ ጋር አብረው ይበላሉ። ሰላም ምናሴን ስለ ፍቅር ትጠይቀዋለች። እሱም ብራታ ሳይሆን ትምህርት ያቆመችው በአባቷ ምክንያት እንደሆነ ይነግራታል። ሰላም ግን እሱ እንደዚህ እንደሚሆንላት ፍቅር እንደያዘው ትጠይቀዋለች። እሱ ግን እንደ እህት እንደሚያያት ይነግራታል። ሀናና አሰሪዋ መንገድ ላይ ኬክ ትገዛላታለች። ሀና ኬክ በጣም እንደምትወድና አባቷ ከታመመ በኋላ በልታ እንደማታቅ ትነግራታለች። አሰሪዋ ወጣትነቷ በዚህ ነገር በማሳለፏ በጣም ታዝናለች። የሀና አባትም ኬክ እንደሚወድ ስትነግራት ለሱም ገዝታ ቤት ወስዳ እንድትሰጠው ትነግራታለች። ሀና ለአሰሪዋ ከነገረቻት በኋላ የአሰሪዋ የጠፋችባት ልጅም ኬክ እንደምትወድ በሀሳብ መለስ ብላ ትነግራታለች። ታዝናለችም። አሰሪዋ ከአንቺ ጋር ሄጄ አባትሽን አየዋለሁ ትላታለች። ሀና ደንግጣ አይ ትላለች። አሰሪዋ ችግር እንደሌለው ስትጠይቃ ቤታቸው ለእሷ እንደማይመጥንና ሌላ ቀን እንደምትሄድ ነግራት ኬኩን ይዛ ትሄዳለች። ጆሮ ድንጋይ ላይ ቁጭ ብሎ ፍቅርን በስልክ እያወራት እያለ ጓደኛው ይመጣና ከሚወዳት ሀና ጋር እያወራ እንደሆነ ይጠይቃታል። እሱም እህቱ እንደሆነች ይነግረዋል። ጓደኛውም እህቱን እንዲያጣብሰው ሲጠይቀው ጆሮ አጠገቧ እንዳይደርስ ነግሮት ትምህርት እንዳለው ነግሮ ይሄዳል። አሰሪዋ ወደ ቤቷ ትሄድና ሰላምና ምናሴ እንደቆዩና ሀና የት እንደሄደች ይጠይቋታል። አባቷን ልታየውና እንደምትመጣ ትነግራቸዋለች። ሰላምም የሚበላ ነገር ላቅርብልሽ ስትላት ውጪ ከሀና ጋር መብላቷን ብትነግራትም ሰላም የሰራችው አይጣፍጥም ብላ እንደሆነ ትጠይቃታለች። ሰላምም ስላዘነች እናቷም እንድታቀርብና እንደምትቀምስላት ትነግራታለች። ምናሴም ለእናትየው ሙያ ከሀና መማሯና ጎበዝ እንደሆነች ይነግራታል። ሀና ከአባቷ ጋር ቤት ድንገት ትገባለች። አባትየውም ደንግጦ በዚህ ሰዓት ለምን እንደመጣችና ሰላም እንደሆነ ይጠይቃታል። እሷም እንደናፈቃት ነግሯት እሱም
ልክ እንደ ልጅነቷ እንደሆነና በሀሳብ ወደ ኋላ ተመልሶ ትምህርት ቤት ልጅ እያለች አስጠርታ ናፍቆቷን እንደምትነግረው ነግሮ ይስቃሉ። ሀና ግን ዛሬ መናፈቅ ብቻ እንዳልሆነና ኬክ ይዛለት እንደመጣች ስትነግረው ከየት እንዳመጣች ይጠይቃታል። እሷም አሰሪዋ እንደገዛችላት ነግራው መሄድ እንዳለባት ነግራው ትሄዳለች። አባቷም ከሚበላው ኬክ ላይ ለጆሮ ያስቀርለታል። ሀና የምትሰራበት ቤት ሄዳ እየሰራች እያለ ሰላም መታ ልታገዛት ከጠየቀቻት በኋላ ጓደኛዋ እንድትሆን ትጠይቃታለች። ሀና ከጓደኛም አልፎ እህቷ እንደሆነች እንደምታስብ ትነግራታለች። አብረው መስራት ይጀምራሉ። ጆሮና የሀና አባት ጆሮን ፊደል እያስጠናው እያለ አባትየው ሲጠይቀው ይረሳና ስለማያውቁ ነው እኔን የሚጠይቁት በማለት ጆሮ ይቀልዳል። አባትየው መቀለዱን ትተህ እንድትነግረኝ ነው የምፈልገው በማለት ጆሮ ሀና በን እንደሚያስታውስ ነግሮ ይጎርራል። አባትየው በቀልዱ በመሳቅ እንደገና ሊያስተምረው በማሰብ ይነግረዋል። ጆሮም ግን አንድ ጥያቄ ይጠይቀዋል። ፍና ቅን ርን ይጠይቀዋል። አባትየውም ካሳየው በኋላ ፊደሉን ገጥሞ አንብቦ ፍቅር ለምን እንደጠየቀውና ምን እንደሆነ ይጠይቀዋል። ለዚህ መድረሱ ገርሞት ጆሮም ፍቅር እንደያዘው አባትየው ቢጠይቀውም ያንገራግርና ወደ ኋላ ይመለሳል። በመቀጠልም ፊደሉን ማስጠናት ይጀምራል። በመቀጠል የምናሴ እናት የምናሴ ልብስ እያጣጠፈች ምናሴ መጥቶ እራሱ እንደሚያስተካክል ቢነግራትም አይ ራሴ ጨርሰዋለሁ በማለት ሰላምን ጠርቷት እራት እንዲበሉ ይነግራታል። ሀናንም መሸኘቱን ይጠይቃታል። እሱም ሰላምን ሸኝቷት እንደመጣና እሷም አብራቸው እራት እንድትበላ ይጠይቃታል። እሷ ግን ይሄን ጨራርሼ እበጣለሁ ትለዋለች። ኖላዊ ክፍል 31 በዚያ በቃ። ክፍል 32 እንዲደርሶ ዩቲዩብ ቻናሉን ሰብስክራይብ ያድርጉ።